ውድ የጊዮን ዲጂታል ቴክኖሎጂ ቤተሰቦች እንደምን አላችሁ? ባለፈው ዝግጅታችን ስለ ኪውአር ኮድ ምንነት አይተናል። ዛሬ ደግሞ ለተለያዩ አገልግሎቶች የሚውሉ ኪውአር ኮዶችን በተለያዩ አማራጮች እንዴት ማዘጋጀት እንደምንችል አብረን እናያለን። እስከ መጨረሻው ተከታተሉት። ለብዙ አይነት አገልግሎቶች የሚውሉ በተለያዩ አማራጮች የምናዘጋጃቸውን ኪውአር ኮዶች በሁለት ከፍልን ማየት ይቻላል። የመጀመሪያው ክፍል ስታቲክ ኪውአር ኮድስን ያካትታል። ኪውአር ኮዱ አንድ ጊዜ ከተዘጋጀ በኋላ በውስጡ ያለውን መረጃ መቀየር አይቻልም። ለምሳሌ ለአንድ ድረገጽ አድራሻ ስታቲክ ኪውአር ኮድ ካዘጋጀን የዩአርኤል አድራሻ ብንቀይር በፊት የሰራነውን ኪውአር ኮድ መጠቀም አንችልም። እንደ አዲስ ኪውአር ኮድ ማዘጋጀት ይጠበቅብናል። የስታቲክ ኪውአር ኮድ ዋና ዋና ባህሪያት፣ የመጀመሪያው ፊክስድ ኮንቴንት፣ በውስጡ የሚይዛቸው የተለያዩ መረጃዎች ማለትም እንደ ድረገጽ አድራሻ፣ ጽሑፍና የመሳሰሉትን አንዴ ከተሰራ በኋላ መቀየር አይቻልም። ሁለተኛው ባህሪ ኖ ትራኪንግ ኤንድ አናላይቲክስን ያካትታል። ስታቲክ ኪውአር ኮዶች ተሰርተው አገልግሎት ከዋሉ በኋላ ለምን ያህል ጊዜ ስካን ተደረጉ፣ የት ቦታ ላይ፣ መቼና በየትኛው ዲቫይስ አይነት ስካን ተደረጉ የሚሉትን ዝርዝር መረጃዎች መስጠት አይችሉም። ሶስተኛው ባህሪ ኩዊክ እና ፍሪ ናቸው። ስታቲክ ኪውአር ኮዶችን ለማዘጋጀት ቀላልና ነፃ ናቸው። አራተኛው ባህሪ ሲምፕል ካስተማይዜሽን አላቸው። መሰረታዊና ቀላል የሆኑትን ባህሪያት ማለትም እንደ ቀለም፣ ቅርጽና ሎጎዎችን መቀየር ይቻላል። ሁለተኛው ክፍል ዳይናሚክ ኪውአር ኮዶችን ያካትታል። እነዚህ ኪውአር ኮዶች አንዴ ከተሰሩ በኋላ በውስጣቸው ያለው መረጃ የሚጠቁመውን አድራሻ መቀያየር ያስችላሉ። ዋና ዋና ባህሪያቸውንም ስናይ የመጀመሪያው ባህሪ ኤዲቴብል ኮንቴንት ነው። ኪውአር ኮዱ ተዘጋጅቶና ታትሞ ከተሰራጨ በኋላ በውስጡ ያለው መረጃ የሚጠቁመውን አድራሻ መቀየር ያስችላል። ሁለተኛው ባህሪ ትራኪንግ እና አናላይቲክስን ይመለከታል። ኪውአር ኮዱ መቼ፣ የት ቦታ፣ በምን አይነት ዲቫይስ እና ለምን ያህል ጊዜ ስካን ተደረገ የሚሉትን ዝርዝር መረጃዎች ይሰጣል። ሶስተኛው ባህሪ ሾርተንድ ዩአርኤልስን ያካትታል። ኪውአር ኮዱ በቀላሉ ለመቆጣጠርና ለመቀየር በሚያመች መልኩ የዩአርኤል አድራሻውን ማሳጠር ያስችላሉ። አራተኛው ባህሪ ሪኩዌርስ አካውንት ኤንድ ሳብስክሪፕሽን ነው። በቀላሉ ለመቆጣጠርና በውስጡ ያለውን መረጃ ለመቀያየር ከኪውአር ኮድ አገልግሎት አቅራቢዎች የፕሪሚየም አካውንት ወይም ሳብስክሪፕሽን ያስፈልጋል። ክፍያም ይኖረዋል። አምስተኛው ባህሪ አድቫንስድ ከስተማይዜሽን ነው። በተሻለ መንገድ ከስተማይዜሽን እንድንሰራ ያስችላል። ለምሳሌ ያህል ዩአርኤሎችን መቀየር፣ ሎጎ መቀየርና ማስገባት፣ ዩአርኤል ሊንኮችን ማሳጠር የመሳሰሉትን እንድንሰራ ያስችላል። ኪውአር ኮዶችን ለማዘጋጀትም ብዙ አማራጭ መንገዶችን መጠቀም ይቻላል። የተወሰኑትን ስናይም የኦፊስ 365 ተጠቃሚ ከሆን ኦፊስ 365 ወርድን፣ ኤክሴልና ፓወርፖይንትን በመጠቀም ኪውአር ኮዶችን ልናዘጋጅ እንችላለን። ሁለተኛው አማራጭ ጎግል ክሮምን በመጠቀም ለተለያዩ ዩአርኤሎች ኪውአር ኮድ ልናዘጋጅ እንችላለን። ሶስተኛው አማራጭ የተለያዩ ኦንላይን ኪውአር ኮድ ጀነሬተር ቱሎችን በመጠቀም ልናዘጋጅ እንችላለን። ሌላው አራተኛውና የመጨረሻው አማራጭ የሶፍትዌር ችሎታ ላላቸውና ለዲቨሎፐሮች ፓይተንን በመጠቀም ልናዘጋጅ እንችላለን። በመጀመሪያው አማራጭ ኦፊስ 365 ወርድ፣ ኤክሴል እና ፓወርፖይንት በመጠቀም ኪውአር ኮድ እናዘጋጅ። ለምሳሌ እኔ የኦንላይን ትሬኒንግ እየሰጠው እና ኪውአር ኮድ ጄኔሬሽን ሜትድስን እያስተማርኩ ለስልጠናው ተሳታፊዎች የተሻለ ዝርዝር መረጃ በዩቲዩብ ቻናሌ ማግኘት እንደሚችሉ የቻናሌ አድራሻ ይህን ዩአርኤል ብሮዘር ላይ በመጻፍ ተጠቀሙ ከምል የራሴን ኪውአር ኮድ በመስራትና ለተሳታፊዎች ሁሉ በስልካቸው ስካን በማድረግ ቻናሌን አክሰስ እንዲያደርጉ ማድረግ የተሻለ ነው። ይህንንም ስቴፕ አብረን እኔ መጀመሪያ ወርድ፣ የኤክሴል ወይም ፓወርፖይንት እንከፍታለን። እኔ ፓወርፖይንት ከፍቻለሁ። ከዚያ ፋይል የሚለውን ክሊክ አደርጋለሁ። ፋይልን ክሊክ ካደረጉ በኋላ ጌት አዲንስ የሚለውን ክሊክ አደርጋለሁ። ከሚመጣው ሰርች በተን ላይ ኪውአር ብዬ ሰርች አደርጋለሁ።
ኪውአርን ሰርች ሳደርግ ኪውአር ፎር ኦፊስ የሚል ይመጣል። ይህንን አድኢንስ ዳውንሎድ አደርጋለሁ ወይም አድ አደርጋለሁ። ከዚያ የዩአርኤል አድራሻዬን አስገባለሁ። ከዚህ ጋር የተለያዩ አገልግሎቶች የሚውሉ ኪውአር ኮድ ልናዘጋጅ እንችላለን። ለምሳሌ ለዩአርኤል፣ ኢሜል፣ ቴሌፎን፣ ኤስኤምኤስ የመሳሰሉትን። ለጊዜው እኔ የመረጥኩት የዩአርኤል አድራሻ ነው። ኦፕሽንስ ላይ ከለር፣ ባክግራውንድ፣ ሳይዝ፣ ኤረር ኮሬክሽን መቀየር እንችላለን። በመጨረሻ ኢንሰርት የሚለውን ክሊክ አድርጌ ፒፒቲው ላይ ኪውአር ኮዱን አስገባለሁ። ማንኛውም የስልጠናው ተሳታፊ ይህን ኪውአር ኮድ በስልኩ ስካን በማድረግ ቻናሌን አክሰስ ማድረግ ይችላል። እኔም በስልኬ ስካን በማድረግ ቻናሌን ስከፍት አብረን እንይ። እንደምትመለከቱት ይህን ይመስላል። ወደ ቻናሌ በመግባት ቪዲዮዎችን ማየት እችላለሁ። ይህን ቀላል መንገድ እናንተም በራሳችሁ መሞከር ትችላላችሁ። ሁለተኛው ኪውአር ኮድን የምናዘጋጅበት መንገድ በተለይም ለዩአርኤልስ ጉግል ክሮም ብሮዘርን በመጠቀም ነው። ለምሳሌ ያህል ክሮምን በመጠቀም የዩአርኤል አድራሻችንን እንከፍታለን። ለምሳሌ የኔ ዩቲዩብ ቻናል ዩአርኤል ይህን ይመስላል እንደምትመለከቱት። ከዚያ በቀይ ከላይ ጫፍ ያሉትን 3 ነጥቦች ክሊክ አደርጋለሁ። ወደ ታች ስክሮል በማድረግም ካስት ሴቭ ኤንድ ሼር የሚለውን መርጣለሁ። ከሚመጣው አዲስ ሜኑ ክሬት ኪውአር ኮድ የሚለውን መርጣለሁ። እንደምትመለከቱት ይህን ኪውአር ኮድ ዳውንሎድ አድርጌ ፕሪንት በማድረግ ወይም በሶፍት ኮፒ በስልክ ስካን በማድረግ ዩቲዩብ ቻናሉን የዩአርኤል አድራሻ ሳናስገባ መክፈት እንችላለን። ለጊዜው በራሴ ስልክ ስካን አድርጌ ላሳያችሁ። እንደምትመለከቱት ይህን ይመስላል። ዩቲዩብ ቻናሌን በቀላሉ አክሰስ ማድረግ እችላለሁ። የተለያዩ ቪዲዮዎችንም መክፈት እችላለሁ ማለት ነው። እንደምታዩት እናንተ በራሳችሁ ይህን መሞከር ትችላላችሁ። ሶስተኛው ኪውአር ኮዶችን የምናዘጋጅበት መንገድ የተለያዩ ኦንላይን ኪውአር ኮድ ጄኔሬተር ቱሎችን በመጠቀም ነው። በዚህኛው አማራጭ በጣም ብዙ የኦንላይን ኪውአር ኮድ ጄኔሬተር ቱሎች አሉ። የተወሰኑትን ስናይ እንደ ኪውአር ኮድ ሞንኪ፣ የኪውአር ኮድ ጄኔሬተር፣ ጎኪውአር.ሚ፣ ኪውአር ስታፍ፣ ስካኖቫ ኪውአር ኮድ ጄኔሬተር የመሳሰሉትን መጥቀስ ይቻላል። ሌሎችም አሉ።
ለጊዜው የመጀመሪያውን አማራጭ ኪውአር ኮድ ሞንኪን በመጠቀም ኪውአር ኮድ በጋራ እንሰራለን። ሌሎችም በራሳችሁ ማየት ትችላላችሁ። ወደዚህ ድረገጽ አድራሻ ስንገባ የምናገኘው ዩዘር ኢንተርፌስ ይህን ይመስላል። እንደምታዩት ለተለያዩ አማራጮች ማለትም እንደ ዩአርኤል፣ ቴክስት፣ ኢሜል፣ ፒካርድ ወይም ኮንታክት ኢንፎርሜሽን፣ ሶሻል ሚዲያስ ለፌስቡክ፣ ትዊተር የመሳሰሉት ለዋይፋይ አገልግሎት የሚውሉ ኪውአር ኮዶችን ማዘጋጀት እንችላለን። ከዚህም በተጨማሪ የተለያዩ የቋንቋ አማራጮችም አሉት። እንደምታዩት ለምሳሌ ያህል ለዩአርኤል አድራሻ ኪውአር ኮድ በጋራ እናዘጋጅ። ዩአርኤል የሚለውን ክሊክ አደርጋለሁ። ከዛ ዩአርኤል ኮንቴንት ወይም አድራሻውን አስገባለሁ። እንደምትመለከቱት እዚህ ላይ የዩቲዩብ ቻናሌን ዩአርኤል አድሬስ አስገባለሁ። በቀጣይ ኪውአር ኮዱን ከስተማይዝ ለማድረግ ቀለሙን መቀየር እችላለሁ። ሎጎ ማስገባት እንዲሁም የኪውአር ኮዱን ቅርጽ መቀየር እችላለሁ። እንደምትመለከቱ በመጨረሻም ኳሊቲውን በማስተካከል ክሬት ኪውአር ኮድ የሚለውን በመጫን የሚፈለገውን ኪውአር ኮድ መስራት እችላለሁ። የሰራነውን ኪውአር ኮድም በተለያዩ አማራጮች ዳውንሎድ አደርጋለሁ። በኤስቪጂ፣ በፒዲኤፍ እና ኢፒኤስ ፎርማት ዳውንሎድ ማድረግ እንችላለን። ለምሳሌ እኔ በኤስቪጂ ዳውንሎድ አደርገዋለሁ። ዳውንሎድ ያደረጉትን ኪውአር ኮድ በስልኬ ስካን ሳደርገው ወደ ዩቲዩብ ቻናሌ ይወስደኛል። እንደምትመለከቱት በስልኬ ስካን ሳደርገው ዩቲዩብ ቻናሌን አክሰስ ማድረግ ችያለሁ። ወደ ቻናሌ በመግባትም የተለያዩ ቪዲዮዎችን መክፈት እችላለሁ። እንደ ሌሎቹ አማራጮች እናንተም በራሳችሁ የኛውንም መንገድ መሞከር ትችላላችሁ። በአጠቃላይ ሁላችንም ፍላጎታችንን መሰረት አድርገን ነፃ የኪውአር ኮድ መስሪያ መንገዶችን በመጠቀም የራሳችንን ኪውአር ኮዶች በማዘጋጀት ለተለያዩ የቢዝነስ ስራዎች፣ ለህትመት አገልግሎቶች እና ለመሳሰሉት መጠቀም እንችላለን። የምንሰራቸው ኪውአር ኮዶችን ስታቲክ ወይም ዳይናሚክ ሊሆኑ ይችላሉ። እዚህ ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ እወዳለሁ። ሰላም ሁኑልኝ።